ሰላም ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። ሁላችሁም በያላችሁበት የፈጣሪ ሰላም ብዝት ይበልላችሁ። አይን አለም ነኝ። ዛሬ ደግሞ በአዲስ ቪዲዮ መጥቼላችኋለሁ። አዲስ ዩቱብን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑን። አዲስ ዩቱብን ላይክ፣ ሼር፣ ሰብስክራይብ ብታደርጉት ሰብስክራይብ አድርጋችሁ ቤተሰብ ብትሆኑን በእርግጠኝነት ትጠቀማላችሁ። ምክንያቱም የማዳም ቅመም ስለሆናችሁ ስለኛ ስለ ማዳም ቅመሞች አዳዲስ መረጃ የወጣውን መረጃ አንዳንድ ነገሮችን የማካፍልበት እኔም ያላወቅኩትን ነገር የምጠይቅበት ሚዲያችን ስለሆነ ቤተሰብ ብንሆን በእርግጠኝነት የማዳም ቅመም ስለሆናችሁ እናንተ ይጠቅማችኋል። አዳዲስ መረጃ ይደርሳችኋል። የማውቀውን ነገር አካፍላችኋለሁ። እኔ የጠፋኝን ነገርም ጥያቄ የምጠይቅበት ዩቲዩብ ስለሆነ ሰብስክራይብ አድርጉትና ቤተሰብ እንሁን። እንረዳዳለን፣ እንጠቃቀማለን። ቤተሰብ እንሁንና ደግሞ ይሄንን ቪዲዮ እናንተ ላይክ ስታደርጉ ምንም አትከፍሉበትም። ለእኔ ግን ስለሚጠቅመኝ በቅንነት ላይክ አድርጉት። ውድ ቤተሰቦቼ ዛሬ በአዲስ ቪዲዮ መጥቻለሁ። አዲሱ ቪዲዮ ምንድን ነው የሚለውን አብረን እንቆይ። ውድ የማዳም ቅመሞች ያው እንግዲህ የምታዩት ከፊት ለፊታችሁ ወይም ደግሞ በቪዲዮ ላይ በምስል ላይ የምታዩት መርዋህ ይባላል። ያው በእርግጠኝነት እናንተ ብዙዎቻችሁ ይሄን ቪዲዮ የምትመለከቱ የማዳም ቅመም ለሆናችሁ አብዛኞቻችሁ ታውቁታላችሁ። ሁሉንም ነገር መርዋህ ለምን እንደሚጠቅም ታውቃላችሁ። ምን እንደሚያደርግ ታውቃላችሁ። ተግባሩን ለእናንተ ልነግራችሁ አልችልም፣ ግን ይዤ ስመጣ ይሄን ቪዲዮ በምክንያት ነውና ላይክ አድርጉት ቪዲዮ እና የአዲስ ዩቲዩብ ቤተሰቦች ይሄንን መርዋህ ይዤ የመጣሁበት ምክንያት አሁን ላይ እንደምታውቁት በቃ እንደዚህ አፉን የለቀቀ ሙቀት እየመጣ ስለሆነ ኦልሬዲ መጥቷል እኮ በጣም እያቃጠለን ነው፣ እያንገበገበን ነው ሙቀቱና በብዛት አረብ ሀገሮች ላይ እንግዲህ እውነት ለመናገር ለመጀመሪያ ጊዜ ነው ይሄንን ያየሁት። ኢትዮጵያ አይቼው አላቅም። አይቼውም እንደዚህ በምስል ራሱ አይቼው አላቅም። ኢትዮጵያ ላይ ግን አረብ ሀገር ስመጣ ለመጀመሪያ ጊዜ ነበረ ያየሁትና ደግሞም ይሄ ካልሆነማ እንደው መሞታቸው ነው እኮ በሙቀት። እውነት ለመናገር ሀገራቸው በጣም ነው የሚሞቀው። በስመ አብ ወልድ በጣም ነው የሚያንገበግበውና ብዙ ጊዜ እንደምታውቁት እናንተም በጣም ሙቀት ሲሆን በኃይለኛ በጣም ሲሞቅ ያው ሲጀመር ቀስ ብሎ ራሱ አይደለም የሚሞቀው፣ የሚያንገበግብ ሙቀት ነው። ክርስቶስን እኔ ከልቤ ነው እንደዚህ የምለው። በጣም የሚያንገበግብ ሙቀት ስላለ በእያንዳንዱ በየክፍላቸው ነው ያለ። ይሄን ለእናንተ አልነግራችሁም፣ ግን ያው በምን ምክንያት እንዳመጣሁት ልነግራችሁ ስለፈለኩኝ ነውና በየክፍሉ በእያንዳንዱ ክፍል ላይ ነው ያለው ይሄ መርዋህ ማለት ነው። በነገራችን ላይ ስሙ እንደየሀገሩ ሊለያይ ይችላል። እኔ ያለሁበት አገር ላይ መርዋህ ብለው ነው የሚጠሩት እና እንደየሀገሩ ሊለያይ ይችላል። ለምሳሌ ዱባይ፣ ሳውዲ፣ ሌላ ሀገር እንደዚህ ሊለያይ ይችላል ስሙ እንደየሀገራቸው ማለት ነው። እዚህ ግን መርዋህ ብለው ነው የሚጠሩት እና ይህ መርዋህ በእያንዳንዱ ክፍል ላይ ነው የሚለኮሰው። ማቀዝቀዣው ማለት ነው የሙቀት ማቀዝቀዣ ነው። እንደ ንፋስ ነው እንትን የሚለውና እንደምታዩት በምስሉ ላይ እና ይሄንን መርዋህ በሙቀት ቀን ሙሉ እንትን እንለዋለን እንለኩሰውና ያው ትንሽ እንዲያቀዘቅዘን እናደርጋለን፣ ወይም ያደርጋሉ አረቦች ማለት ነው። ግን ይሄ ነገር በጣም አሁን ቀን ላይ ቀን ላይ እንትን ይበለን ማለት ትንሽ ሙቀቱን ያቀዘቅዘዋል፣ ትንሽም ተንፈስ ያደርጋል ከሙቀቱ ከኃይለኛው ሙቀት ማለት ነው። እና ማታ ላይ ደግሞ ልክ እንደዚሁ በነገራችን ላይ በቀን ብቻ አይደለም የሚሞቀው። እኔ እዚህ ያለሁበት ሀገር ላይ ብቻ ይሁን ሌላም ቦታ ይሁን እኔ የማውቀው ነገር የለም፣ ግን ሌሊት ራሱ ምንም አያስተኛም፣ ምንም ማለት ነው። በስመ አብ ወልድ በጣም ነው የሚያንገበግበውና ልክ ስንተኛ አብዛኞቻችን ይሄ መርዋህ የሚባለውን ለኩሰን ነው የምንተኛው። ማለት ለኩሰን እንዲያቀዘቅዝ ማለት ነው። ምንም ሙቀቱ ስለማያስተኛ እኔ አልፈርድባችሁም። አብዛኞቻችሁ የማዳም ቅመሞች ለኩሳችሁ ነው የምተኙት። ለምን? በጣም ኃይለኛ ጉዳት አለው በነገራችን ላይ በጣም ማለት ነው። ለምሳሌ አሁን ለኩሰነው በጣም ሙቀት ሲሆን ለኩሰነው እንተኛለን። ያው በእርግጥም ያቀዘቅዛል፣ ግን ደግሞ ለምሳሌ ተኝተን የለበስነው ብርድ ልብስ በሆነ አጋጣሚ እንኳን ግፍፍ ብሎ ራቁታችንን ከኛ ሙቀት ጋር እሱ የሚያውለበልበው ንፋስ ወይም ደግሞ ቅዝቃዜው ቢመታን አስቡት፣ እዛው አጨማዶ ነው የሚያስቀረን። የምሬን ነው።
በጣም ሲታይ ቀለል ያለ ነገር ሊመስላችሁ ይችላል። ሲወራም ቀለል ያለ ሊመስላችሁ ይችላል። ግን በህመሙ ላይ ያለፈ ሰው ወይም ደግሞ እንደዛ ተጎድቶ ያወቀ ሰው ነው የሚገባው። በጣም ኃይለኛ ጉዳት አለው። በጣም እናንተ ተኝታችሁ ልክ በሆነ አጋጣሚ የለበሳችሁት ልብስ ግፍፍ ብሎ እንደዚህ ቢመታችሁ ማለት ነው። እንደዚህ በአጋጣሚ እንደዚህ ንፋሱ ቢያገኛችሁ በዛው ነው አጨማዶ የሚያስቀራችሁ። ምክንያቱም የራሱ ሙቀት አለው ማለት የራሱ የሰውነታችን ሙቀት አለ። ከዛ ደግሞ እሱ የሚያውለበልበው ንፋስ ነገር አለ። እሱ ነገር ሲጋጭ በጣም ኃይለኛ ይሄ ነው የማይባል በሽታ ላይ ነው የምትወድቁትና እንደዛ የምታደርጉ የማዳም ቅመሞች እባካችሁ አታድርጉ። ሲጀመር ክፍላችሁ ስተኙ ለኩሳችሁት አትተኙ። የእውነቴን ነው፣ ለኩሳችሁት አትተኙ። እንደው እንደዛ ከማድረግ መስኮትም ክፍት ማድረግ ይሻላል። እንደዚህ በአንድ ቀጥታ ስለሚገባ ንፋሱ የመስኮቱ እንደው ንፋስ ውጩ ራሱ ሙቀት ነው። ምንም ንፋሱ ራሱ ምንም የሚያቀዘቅዝ ነገር የለውም። ግን ቢያንስ ይሻላል መስኮት ከፍቶ መተው ይሻላል። ይሄንን መርዋህ ለኩሶ ከመተኛት ማለት ነው። በጣም ኃይለኛ ጉዳት አለው በጣም። እና ደግሞ በዚህ ውሃ አጋጣሚ ሁለት ነገር ማለት እፈልጋለሁ። አንደኛና የመጀመሪያው ኢትዮጵያ ሀገራችን እንደው እግዚአብሔርን እንደው ከልቤ ነው እንደዚህ የምል። በነገራችን ላይ ኢትዮጵያ ሀገራችን ምን አይነት የተባረከች ሀገር ናት! ምን አይነት በተፈጥሮ ጸጋዋ በቃ በባህር እንጃን እንዴት ልበላችሁ። እንደው በእጅ ያዙት ወርቅ ነው ከመዳብ ይቆጠራል አይነት ነገር። እንዴት የተባረከች ሀገር እንዳለችን እንደዚህ እንደኛ ወጥቶ እንደዚህ አይነት እሳት ውስጥ የገባ ሰው ነው ሊረዳ የሚችለው እንጂ ሀገር ውስጥ ኢትዮጵያ ውስጥ ያለ ሰው ይሄን ሊረዳ አይችልም። እንዴት እንደተባረከች በስንት በተፈጥሮ ጸጋዋ እንዴት እንደተከናነበች ሊገባው የሚችለው ከሀገር የወጣ ሰው ነውና በዚሁ አጋጣሚ እግዚአብሔር አምላክ ከጸጋም ጸጋ ይደርብላት፣ ኢትዮጵያ ሀገራችንን ይባርክልን። አሜን በሉ የማዳም ቅመሞች። የምሬ ነው፣ ከልቤ ነው እንደዚህ የምለው ማለት ነው። እና ሀገራችን በጣም የተባረከች ሀገር ናት። እንደዚህ በሙቀቱ እንደዚህ መርዋህ ለኩሰው ከላይ ደግሞ ይሄ ከላይ ደግሞ የሚለኩሰው በኤሌክትሪክ የሚሰራው ከላይ ያለውን እሱን ለኩሰው ምን ብለው ሙቀቱን አይችሉትም። በቦዲ ሁላ ነው የሚሆኑት አንዳንዴ ማለት በጣም እየተቀቀሉ በቦዲ ሁላ ነው የሚሆኑት። በቦዲ እንደዚህ አውልቀው ግማሽ ሰውነታቸውን እና ይሄ እንደዚህ እያደረጉ የሚኖሩበት ሀገርም አለ። በሙቀቱ በበጋ ደግሞ እንደዚህ በክረምት ደግሞ ክረምት ሲመጣ ደግሞ ይሄ ምንድን ነበር ሶባ ከሰሉ ተለኩሶ ምን ብሎ በቃ በረዶ ሆኖ ማለት ነው። እግዚአብሔርን እኔ ከልቤ ነው እንደዚህ የምለው። እና በዚህ አይነት እንኳን አገራችሁ ትዝ አይላችሁም? እግዚአብሔር ነው በጣም ነው ትዝ የሚለኝ። በጣም የተባረከ ሀገር ነው ያለን። በዚሁ አጋጣሚ ሳልል ማለፍ የማልፈልገው ነገር በጣም እግዚአብሔር አምላክ ኢትዮጵያን ይባርክልን፣ መጨረሻችን አሳምሮልን፣ አገራችን ሄደን እንድንኖር ያብቃን። አሜን በሉ የማዳም ቅመሞች። ደግሞ ወደ ሁለተኛው ነጥብ ደግሞ የምሄደው አንቺ የማዳም ቅመም ነሽ አይደለ? በዩኒፎርም ነው የምትሰሪው። በክረምትም በበጋም በዩኒፎርም ነው የምትሰሪው እና እንዴት ጠንካራ እንደሆንሽ አስተውለሽ ታውቂያለሽ? በእንደዚህ አይነት ጫምሳ በእንደዚህ አይነት እሳት ቃጠሎ ዩኒፎርም ከላይሽ ላይ ተጣብቆ አውልቀሽ እንኳን ተንፈስ ልበል የማትይበት አጋጣሚ ይኖራልና እንደው ሲጀመር ማውለቅ አንችልም። ያው ስንተኛ ነው ቀይረን የምንተኛው ቢጃማና። እናንተ የማዳም ቅመሞች በጣም ጠንካራ ናችሁ። ጠንካራ እንደሆናችሁ ላፍታ እንኳን እንዳትረሱት። በጣም ጠንካራ በዚህ ሰዓት በዚህ ቃጠሎ እንደዚህ ለብሳችሁ ዩኒፎርም ከዚህ ሰዓት ከዚህ ሙቀት ጋር ተጣብቃችሁ የምትሰሩ ጠንካራ ናችሁ። ይሄንን እንዳትረሱት። በብርድም እንደዛው ከዩኒፎርም ጋር ተጣብቀን የምንሰራ የማዳም ቅመሞች በጣም ጠንካራ ነን። በጣም ይሄንን ላስታውሳችሁ ልንገራችሁ ብዬ ነው ውድ ቤተሰቦቼ። ሌላ ደግሞ እንግዲህ ይሄ ሶባ ማነው ይሄ ምንድን ነበር መርዋህ። በነገራችን ላይ ከተሳሳትኩ አርሙኝ። እና ደግሞ ሳወራ ቸኩላለሁ። ፈጣሪ ቀስ ብዬ እንኳን ማውራት አልችልም። እና ይህን መርዋህ ያመጣሁበት የራሴ ምክንያት አለኝ። ምናልባት ለእናንተ ቀለል ብሎ ሊታያችሁ ይችላል፣ ምንም አይደለም እና ታዲያ እንዴት እንሁን ምናምን ብላችሁ ስበብ ልታመጡ ትችላላችሁ። ግን በእውነት እናንተ አንድ የመቷችሁ ወይም የሆነ ጉዳት አድርሶባችሁ በመሙ ላይ ስትራመዱ ነው ምናምን ነገር ብላችሁ ዋጋው ሊገባችሁ የሚችል። ግን ተጠንቀቁ ውድ የማዳም ቅመሞች፣ ውድ የሀገሬ ልጆች፣ ራሳችሁን ጠብቁ፣ ተጠንቀቁ ላለው
እንግዲህ የዛሬው ቪዲዮ እንደጠቀማችሁ ተስፋ አድርጋለሁ። ቀለል ያለ ሊመስላችሁ ይችላል፣ ግን በጣም ቀለል ተደርጎ ሊታይ የማይገባው ነገር ነው ይዤ የመጣሁት። በጣም ብዙ ሰው እየተጎዳበት ስለሆነ፣ ብዙ ሰው እንትን እያለበት ስለሆነ እና ቀለል አድርጋችሁ አትዩት፣ አትዘንጉ ትላለው። የዛሬው ቪዲዮ እንደጠቀማችሁ ተስፋ አድርጋለሁ። በሌላ ቪዲዮ እና በሌላ ርዕስ እስከምንመጣ ድረስ ሁላችሁም በያላችሁበት እግዚአብሔር አምላክ ቸር ያቆየን በያለንበት። ባይ ባይ።